እሺ እዚሁ ካሉት ውስጥ ለምሳሌ ይሄን ከፍቼ ላሳያችሁ። ፎርቲታፕ የሚለው ተቆልፏል። ፓስወርድ አስገባ። እሺ ሊከፍት ነው አያችሁ አይደል? እስቲ ደግሞ ፋይል ውስጥ ላሳያችሁ። ይሄው ዝግ ነበር፣ አሁን ሊከፍት ነው። እዛ ስለተከፈተ ይሄው ከፈተ ማለት ነው። ሰላም የአንዲት ቤተሰቦች እንደምን አላችሁ? እግዚአብሔር ይመስገን አለሁኝ። በዛሬ ቪዲዮ 3 ወሳኝ የሚባሉ ነገሮችን ያሳያችኋለሁ። እነዚህም ነገሮች ከዚህ ቀደም በስልክ መጠቀም የማንችላቸው ነገር ግን በኮምፒውተር ላይ ብቻ ልናደርጋቸው የምንችላቸው ነገሮች ናቸው። አሁን ግን በአንድ አፕሊኬሽን ብቻ አማካኝነት 3ቱንም ነገሮች ማድረግ ተችሏል ማለት ነው። አንደኛው ኮምፕረስ ወይም አርካይቭድ የሆኑ ፋይሎች ወይም ተቆልፈው የነበሩ ፋይሎችን ወደ ስልካችን ሲላክ እነዚህን ነገሮች ከፍተን ማየት አንችልም ነበር። ነገር ግን አሁን በዚህ አፕሊኬሽን አማካኝነት ተችሏል ማለት ነው። ሁለተኛው ነገር ደግሞ ምንድን ነው? ኢንክሪፕት ማድረግ ወይም መቆለፍ ማለት ነው። ቪዲዮ ሊሆን ይችላል፣ ፎቶ ሊሆን ይችላል፣ ወይም ፋይል ሊሆን ይችላል። መቆለፍ እንችላለን ማለት ነው። ኢንክሪፕት ማድረግ እንችላለን። ሶስተኛው ደግሞ ምንድን ነው? ኮምፕረስ ማድረግ ከፈለግን እንደ ኮምፒውተር አርካይቭድ እንደሚደረገው ኮምፒውተር ላይ እዚች ጋር ኮምፕረስ አድርገን ወይም አርካይቭ ማድረግ ስንፈልግ በዚሁ አፕሊኬሽን አማካኝነት 3ቱንም ልናደርግ እንችላለን። ይህ አፕሊኬሽን በነገራችን ላይ በጣም ብዙ ፊቸሮች አሉት። ነገር ግን ከዚህ ውስጥ ዛሬ 3ቱን ብቻ አሳያችኋለሁ። ወደ ቪዲዮ ኦኬ፣ ወደ አፕሊኬሽኑ እንሄዳለን። አፕሊኬሽኑ ይሄ ነው። ሲከፍትላችሁ እንደዚህ ነው። ዘን እኛ የምንፈልገው ከታች ስላለው እቺን ካስተናካና ኮምፕረስድ የሚለውን ነው ማሳያችሁ። በመጀመሪያ የኮምፕረስ የተደረጉ ፋይሎችን እዚህ ውስጥ ገብታችሁ የምታገኙት ከፈተ። ሰው እዚች ጋር እንዳለ ይዘረዝራቸዋል ማለት ነው። ከዚህ ውስጥ ለምሳሌ ኦል ኤስሲቲ የሚለውን ኮምፕረስ የተደረገ ፋይል አሳያችሁ ከፍቼ። ኦኬ ውስጡ ገብቼ ላሳይ። ይሄ ሁሉ የምታዩት ፎልደር በዚህ ውስጥ የታጨቀ ነው ማለት ነው። ተመልከቱ። ይሄን ሁሉ ፎልደር ኮምፕረስ ተደርጎ በአንድ ቦታ ተቀምጦልኝ ነው ማለት ነው ያለው። ሶ ይሄንን ቀጥታ በስልኬ ለመክፈት ያስቸግረኛል ማለት ነው በዚህ አፕሊኬሽን ካልሆነ። እንደገና ደግሞ ለምሳሌ ከኢንተርኔት ያወረድኳትን እቺኛውን ላሳያችሁ። ከፍቼ ፓስወርድ ይጠይቃል ኢንተርኔት ላይ። ሶ ፓስወርዱን እነሱ አስቀምጠዋል። እንደምታዩት ፓስወርዱን ሳስገባ ይሄው ከፈተ። በቃ እንደዚህ በቀላሉ ኮምፕረስ የተደረገውን ከፍታችሁ መጠቀም ትችላላችሁ። ሌላው ደግሞ ኢንክሪፕትድ የሚለው ነው ማለት ነው። ሶ ኢንክሪፕትድ ማለት የተቆለፈ ነው። እዚች ጋር ከፋይሌ ውስጥ ለምሳሌ ይሄን የቆለፍኩት ነው። ተመልከቱ። ፓስወርድ ይጠይቃል። ይሄው ፓስወርድ ይጠይቃል። እናንተን ለማሳየት ነው ይሄን የቆለፍኩት እያንዳንዱ ማለት ነው። ሶ እዛ ፋይል ውስጥ ገብተን ብንመለከት የተቆለፈ ነው። ለምሳሌ ላሳያችሁ። ፋይል ውስጥ ገብቼ ማለት ነው የተቆለፈ ነው። ልክ እዚህ ሲዘጋ እዛም ፋይል ውስጥ አውቶማቲካሊ ምን ያደርገዋል? ይቆልፈዋል ማለት ነው። ሶ እዚህ ፋይል ውስጥ እንዲመጣኝ ወይም እንዲታይ የግድ ምን ማድረግ አለብኝ? ይዛ መክፈት አለብኝ። ተመልከቱ። ኢንክሪፕት ሆኗል። አይከፍትልኝም። ተመልከቱ። አይከፍትልኝም። ኢንክሪፕት ሆኗል። በቃ ተዘግቷል ማለት ነው። ስለዚህ የግድ ቁልፉን ማስገባት አለብኝ ማለት ነው። ሶ ከተቸገራችሁ ልክ በዚህ መንገድ መዝጋት ትችላላችሁ ማለት ነው። ለምሳሌ ፎርቲክታክ የምትለዋን ከፍቼ ላሳያችሁ። ያው ፓስወርድ ጠይቃል። ፓስወርዴን በዚህ መልኩ አስገባለሁ። ያስቀመጣችሁለትን ይሄው ሊከፍት ነው። ተመልከቱት። ሊከፍት ነው ማለት ነው። ኦኬ፣ ስለዚህ ኦፕሽን ሰጠኝ። ከፍቼ ላሳያችሁ። ተመልከቱት። ይሄው በሚገርም ሁኔታ ይሰራል ማለት ነው። አሁን እዛው ሆኜ ነው ከፍቼ እያየ ያለሁት ማለት ነው። ኦኬ፣ አሁን ደግሞ እስቲ ፎልደሬ ውስጥ እዛው በኖርማል ፋይል ማናጀር ውስጥ ገብቼ ልመልከት። አሁን ሲከፍት ከፈተ ማለት ነው። ልክ እንደዚህ በቀላሉ መጠቀም ይችላል። እስቲ ይሰራል። ተመልከቱት። ይሰራል ማለት ነው። ቅድም ስከፍት አይታችኋል፣ እየሰራ አልነበረም። አሁን ግን ይሰራል። ልክ በዚህ መንገድ እንደፈለጋችሁ መቆለፍ ትችላላችሁ ማለት ነው። ኦኬ፣ ሶ ይህን መልሼ እስቲ ልቆልፈው። ምን አደርጋለሁ? እዚች ጋር የምትመለከቷት ኢንክሪፕት የምትላለች እሷን ስትነኳት ከዛም በኋላ ፓስወርድ እንድታስገቡ ይጠይቃል። ፓስወርድ ላይ እና ኮንፊርም ፓስወርድ የሚለው ላይ
እንደዚህ ታስገባላችሁ ማለት ነው። ይኸው ተመልከቱ። ከዛን ኢሜይል ላይ ፓስወርዴን እንዲልክልኝ ነው ኢሜይላችሁን ማስገባት አለባችሁ። ፓስወርድ ድንገት የምትረሱት ከሆነ እንዳትቸገሩ ማለት ነው። ሰው ወደ ኢሜይል ይልክልኛል ማለት ነው ፓስወርዴን ምናምን። ልክ ኦኬ እሱን ተመልከቱ። ፕሮሰስ ያድርግና ወዴት ይወስዳል? ኢንክሪፕት ሳክሰስፉል አለኝ ከታች ወደ ኢሜይል ያያችሁት አይደል? ያው ያስገባው ፓስወርድ ሃንዲ የሚለው ማለት ነው። ተመልከቱ ፓስወርድ ብሎ ሃንዲ ይላል። ያው ስለዚህ እንዳይጠፋባችሁ ከፈለጋችሁ ኢሜይላችሁን እንደዛ ማስገባት ትችላላችሁ ማለት ነው። ሶ አሁን ለምሳሌ ከፍቼ ባይ ፓስወርድ ይጠይቀኛል ማለት ነው። ተመልከቱ ስለዚህ ኢንክሪፕት ሆኗል ማለት ነው። እስቲ ከፎልደር ውስጥ እንዴት አድርገን ኮምፕረስ እንደምናደርግ ላሳያችሁ። ለምሳሌ ሶስት ፋይል ሚውዚክ እና ፒክቸር እና ሪከርዲንግ የሚለውን እስቲ ሶስቱንም ኮምፕረስ ለማድረግ ኮምፕረስ የሚለውን እነካለሁ። ከዛም በኋላ ለምሳሌ ስም ብዬ ልስጠው። ከዛን ፓስወርድ እንደዚህ ላስገባለትና ከዛን ኦኬ እስቲ ምን እንደሚፈጠር በጋራ እንመልከት። እቺ እስክትጨርስ መጠበቅ አለባችሁ፣ ካንስል እንዳታደርጉት። ኦኬ አሁን ሁሉም ነገር ተጠናቋል፣ ሳክሰስፉል ብሎኛል ማለት ነው። እዚች ጋር የምትመለከቱት ከታች የምትመለከቷት ቱጌዘር የምትለዋለች ከፍታችሁ አንድ ላይ ታጭቆ ነው ማለት ነው። እነዛን ፋይሎች አጭቆ ይዟታል ማለት ኮምፕረስ። ያው ልክ በዚህ መልኩ የተወሰኑ ፋይሎችን አንድ ላይ ሰብስባችሁ ለሰው መላክ ከፈለጋችሁ እንደዚህ ኮምፕረስ አድርጋችሁ መላክ ትችላላችሁ ማለት ነው። በቴሌግራም ሊሆን ይችላል፣ በሆነ መንገድ ሼር ማድረግ ከፈለጋችሁ። እስቲ ደግሞ አሁን ኮምፕረስድ የሚለው ውስጥ ገብተን ተመልከቱት። ይኸው እዚህ ቱጌዘር የሚለው መጥቶልኛል ማለት ነው። ገብቼ ሳይ ተመልከቱት፣ አያችሁ አይደል? ከዚህ ለማውጣት ከፈለጋችሁ አንዚፕ የሚለውን ትነካላችሁ። አንዚፕ የሚለውን ከነካችሁ በኋላ እንደዚህ ፓስወርድ እንድታስገቡ ይጠይቃል። ፓስወርዱን ማስገባት አለባችሁ። ካላስገባችሁ አያወጣም ማለት ነው። አሁን ለምሳሌ ተመልከቱ፣ አያወጣም። ፓስወርድ ኢንኮሬክት ወይም ኖት ኮሬክት እያለኝ ነው ማለት ነው። እስቲ ደግሜ እንደገና ልሞክረው። ፓስወርዱን ከተሳሳትኩ ይከፍታል ወይስ አይከፍትም የሚለውን ተመልከቱ። ፓስወርድ ኢዝ ኖት ኮሬክት እያለኝ ነው ማለት ነው። ስለዚህ ቅድም ያስገባችሁትን በስርዓት ማስገባት አለባችሁ ማለት ነው። ስለዚህ ይሄንን ይመስላል ማለት ነው። HandyTube. Subscribe.